ሰላም ጤና ይስጥልን። የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች፣ በአራዳ ክፍለ ከተማ በሳምንት ውስጥ የተከናወኑ አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። በክፍለ ከተማው ሞዴል ብሎኮችን በማስፋት ለኑሮ ምቹና ተስማሚ አካባቢ እንዲኖር በትኩረት እየተሰራ መሆኑ ተጠቆመ። በመደመር መንግስት እይታ የዘርፎች ምርታ ኢኒሼቲቭ ግቦች ከሚከናወኑ ተግባራት መካከል አንዱ ሞዴል ብሎኮችን በማስፋት አካባቢን ንጹህ፣ ጽዱና ለኑሮ ምቹ ማድረግ ይገኝበታል። የአራዳ ክፍለ ከተማ አስተዳደር አስተባባሪዎችና አመራሮች በወረዳ 7 እና ወረዳ 4 አስተዳደር ህብረተሰቡን በማስተባበር የተመረጡ ሞዴል ብሎኮችን ንጹህ፣ ውብ፣ ሰላማዊ፣ ለኑሮ ምቹ ለማድረግ እየተከናወነ ያለውን ስራ ተዘዋውሮ ጎብኝተዋል። ሞዴል ብሎኮቹ ሰላማዊ፣ ጸጥታው አስተማማኝ አካባቢ እንዲበዛ ጉልህ አስተዋጽኦ ያላቸው ሲሆን የሞዴል ብሎክ ስራዎችን ማህበረሰቡንና ሌሎች ባለድርሻ አካላትን በማሳተፍ በሁሉም ወረዳዎች ተግባሩን ለማስፋት እየተሰራ ያለው ስራ ተጠናክሮ ይቀጥላል ተብሏል። አስተዳደሩ በመደመር መንግስት እይታ የዘርፎች ምርታ በሚል መርህ የተቀመጡ 6 ግቦች ወቅታዊ አፈጻጸምን ገመገመ። የአራዳ ክፍለ ከተማ አስተዳደር በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ በመደመር መንግስት እይታ የዘርፎች ምርታ በሚል መርህ የተቀመጡ 6 ግቦችን ወቅታዊ አፈጻጸምና በክፍለ ከተማው የተዋቀረው ሱፐርቪዥን ቡድን በድጋፍና ክትትል ምልከታ ወቅት በታዩ ጥንካሬዎችና ክፍተቶች ዙሪያ ግምገማዊ ውይይት በማካሄድ ቀጣይ የስራ አቅጣጫዎችን አስቀምጧል። የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ወንድሙ ዑመር ውይይቱን በመሩበት ወቅት እንደተናገሩት በጠቅላይ ሚኒስትር ዶክተር አብይ አህመድ የተቀመጡ የኢኒሼቲቭ ስራዎችን ከመደመር ስራዎች ጋር አስተሳስሮ መስራት ላይ ተስፋ ሰጪ ስራዎች ተሰርተዋል ብለው በተግባር ወቅት ያሉ ጥንካሬዎችን እያስቀጠልን ክፍተቶችን በፍጥነት ማረምና በትኩረት መስራት ይገባናል ሲሉ ተናግረዋል። አክለውም ለተቀራረበ የስራ አፈጻጸም ተግባራትን በጥብቅ ዲሲፕሊን በመምራት ውጤት ማስመዝገብ ይገባል ሲሉ አሳስበዋል። የአራዳ ክፍለ ከተማ አስተዳደር የዲሞክራሲ ስርዓት ግንባታ ማስተባበሪያ ጽህፈት ቤት ኃላፊ አቶ የኋላሸት በቀለ በበኩላቸው የአስተሳሰብ ለውጥ በማምጣት ከ6ቱ ግቦች አንጻር የአመራርና የተቋም ውጤታማነትን ለማረጋገጥ በትኩረት መሰራት አለበት ብለው ተግባራትን በመፍጠንና በመፍጠር መርህ አልቆ መፈጸም እንዲሁም በሱፐርቪዥን የታዩ ጉድለቶችን በፍጥነት በማረም ለውጤት ተቀራርቦ መስራት ይገባል ብለዋል። የማህበረሰቡን ጥያቄ ለመፍታት የህዝብ እንጠያየቅ መድረክ አስፈላጊ መሆኑ ተገለጸ። የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ከክፍለ ከተማው ፐብሊክ ሰርቪስና የሰው ሀብት ልማት ጽህፈት ቤት ጋር በመተባበር የተሻለ አገልግሎት ለተሻለ ብልጽግና በሚል መሪ ቃል ከክፍለ ከተማው ነዋሪዎች ጋር የእንጠያየቅ መድረክ ውይይት ያካሄደ ሲሆን ከንግድ ቤቶች አስተዳደር ስራ አስኪያጅ፣ ጽዳት አስተዳደር፣ ህብረት ስራና ሲቪል ምዝገባና ነዋሪዎች አገልግሎት ጋር በተያያዘ ውይይት የተደረገ ሲሆን በተነሱ ጥያቄዎች ላይ የተቋሙ ኃላፊዎች ምላሽና ማብራሪያ ሰጥተዋል። በመድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ወንድሙ ዑመር አስተዳደሩ የህዝቡን ፍትሃዊ ተጠቃሚነት ለማረጋገጥና ክፍለ ከተማውን ሳቢና ምቹ ለማድረግ በቁርጠኝነት እየሰራ ነው ያሉ ሲሆን በቀጣይም የማህበረሰቡን ጥያቄዎች ለመፍታት መድረክ መፈጠሩ አስፈላጊ ነው ሲሉ ተናግረዋል። በተጨማሪም አስተዳደሩ የመልካም አስተዳደር ችግሮችን ለመቅረፍና የላቀ አገልግሎት ለመስጠት እየተጋ መሆኑን ገልጸው ዛሬው ዕለት ከማህበረሰቡ ለሚነሱ ጥያቄዎች ፈጣን ምላሽ እንደሚሰጥ አቶ ወንድሙ አክለው ገልጸዋል። የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ኃላፊ አቶ እንዳለ ተሰማ እንጠያየቅ መድረኩ ለ3ኛ ጊዜ የተደረገ መሆኑን ገልጸው ግልጸኝነትና ተጠያቂነትን ለማስፈን እንዲሁም ቅሬታን በመቀነስ እርካታን ከፍ የምናደርግበት ስራ መስራት የሚያስችል ግብአት የምናሰባስብበት ነው ሲሉ ገልጸዋል። አክለውም ከህዝብ ጋር በመመካከር የህዝባችንን ባለቤትነት ከፍ በማድረግ ችግሮችን የምንፈታበት መድረክ ነው ያሉ ሲሆን ይህም እውነተኛና ጠቃሚ መረጃዎችን ለመለዋወጥ ያስችላል ብለዋል። የአራዳ ክፍለ ከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ አቶ አስራት ነገሳ አገልግሎት አሰጣጡን በማዘመን የሪፎርም ስራዎችን በመስራትና ተጠያቂነትን በማስፈን የተሻለ የህዝብ አገልግሎት ለመስጠት እየተሰራ መሆኑን ጠቅሰው
ከጊዜ ወደ ጊዜ የተገልጋዮች እርካታ ከፍ እያለ መሆኑንም አስረድተዋል። በቀጣይም የተሰጡ ሀሳብና አስተያየቶችን እንደ ግብዓት በመጠቀም የነዋሪውን ፍትሐዊ ተጠቃሚነት ወደ ተሻለ ደረጃ ከፍ ለማድረግ የሚሰራ መሆኑንም አክለው ገልጸዋል። የውይይቱ ተሳታፊዎች በክፍለ ከተማው ውስጥ በተለይም በኮሪደር ልማት እየተከናወነ ያለው የከተማዋን ደረጃ ከፍ የሚያደርጉ በርካታ ስራዎች፣ የወላጆችን ችግር ለመቅረፍና የትምህርት ጥራትን ለማስጠበቅ የተማሪዎች ምገባ፣ ችግረኞችን የቤት ባለቤት በማድረግ አመራሩ መጥፎ የድህነት ታሪክን ለመቀየር እየሰራ ያለው ስራ የሚበረታታ መሆኑን ጠቅሰው የመብራት መቆራረጥና ክፍያ ከፍ ማለት፣ ባለቤት የሌላቸው ውሾች መብዛት እንዲሁም በሸማች ህብረት ስራ ማህበራት የሚቀርቡ ምርቶች አነስተኛ መሆን በቀጣይ ሊሻሻሉ የሚገባቸው ጉዳዮች ናቸው ብለዋል።